በሽታንና ድህነትን ለማጥፋት መተባበርና አብሮ መስራት ከፍተኛ ጉልበት ነው ሲሉ ፕሬዝዳንት ግርማ ወልደ ጊዮርጊስ አስታወቁ። ፕሬዝዳንቱ ይህን ያስታወቁት በኤድስ ወላጆቻቸውን ላጡ ህጻናት መርጃ የሚውል ገንዘብ ለማሰባሰብ በስታዲየም የተደረገውን የስፖርት ውድድር ሲከፍቱ ባደረጉት ንግግር ነው። በዚሁ በተደረገው ውድድር የባለስልጣናት ቡድን የባለሀብቶችን ቡድን 4-3 አሸንፏል። አለሙ መኮንን ዝርዝር ዘገባ አለው። ከ700,000 ህጻናት በላይ ወላጆቻቸውን ላጡ ህጻናት በተለይ በከፍተኛ የመንግስት ባለስልጣናትና ባለሀብቶችና ታዋቂ ግለሰቦች መካከል እርዳታ ለማሰባሰብ የተደረገውን የእግር ኳስ ውድድር ፕሬዝዳንቱ በበጎ ምሳሌነት በማንሳት አድናቆታቸውን ገልጸዋል። የዛሬው የጨዋታ ስብሰባ ለሀገራችን ልማት፣ ለወገኖቻችን ከበሽታ መታደግ፣ በሽታውንና ድህነትን ጨርሶ ለማጥፋት ወደሚያስችል ጎዳና ከፍተኛ ቅድሚያ ነው ብዬ እገምታለሁ። አቶ ዘውዱ ጌታቸው የተስፋጎ ማህበር ፕሬዝዳንት በበኩላቸው የተስፋጎ ማህበር በኤድስ ቫይረስ በሽታ ወላጆቻቸውን ያጡትን ህጻናት እስካሁን ድረስ ሲንከባከብ መቆየቱን ገልጸው የችግሩ መባባስና ስፋት በየጊዜው እየቀጠለ በመምጣቱ የግድ የህብረተሰቡ ትብብር አስፈላጊ መሆኑን በመግለጽ ለዛሬው የእርዳታ አሰባሰብ ፕሮግራም መሳካት ሀሳብ ከማፈለቅ ጀምሮ ዝግጅቱ እውን እንዲሆን ከፍተኛ ድርሻ የበረከተውን ወጣት ኤልያስ እንዳለም በማህበሩ ስም አመስግኗል። በመቀጠልም በከፍተኛ ጉጉት ሲጠበቅ የነበረው የባለስልጣናትና የባለሀብቶችና ታዋቂ ግለሰቦች የእግር ኳስ ውድድር ተካሂዶ የባለስልጣናት ቡድን 4-3 በሆነ ውጤት አሸንፏል። የባለስልጣናት ቡድን ካስቆጠራቸው 4 ግቦች መካከል 3ቱን በማግባት ሃትሪክ የሰሩት ዶክተር ተቀዳ አለሙ የውጭ ጉዳይ ምክትል ሚኒስትር ሲሆኑ 4ኛዋን ግብ ያስቆጠሩት ደግሞ አምባሳደር ተወልደ ገብሩ ናቸው። ለባለ ሀብቶችና ታዋቂ ግለሰቦች 3ቱን ግቦች ያስቆጠሩት የመጀመሪያውን አቶ አብነት ገብረ መስቀል ሲሆኑ 2ቱን ግቦች ያስቆጠሩት ደግሞ አቶ ኤልያስ ሀብታሙ ናቸው። ከዚህ ጨዋታ ሌላ ከጠዋቱ 5 ሰዓት ጀምሮ የተለያዩ የባህልና የዘመናዊ ሙዚቃ ባንዶች በብዛት ለተገኘው ህዝብ ጣዕመ ዜማቸውን ያሰሙ ሲሆን የሴቶች የእግር ኳስ ጨዋታና እንዲሁም በቀድሞ የአዲስ አበባና የሐዋሳ ብሔራዊ ቡድን ተጫዋቾች መካከል ተመሳሳይ ውድድር ተካሂዷል። በዚሁ ዝግጅት ግለሰቦችና ድርጅቶች ወላጆቻቸውን ላጡ ህጻናት መርጃ የሚውል ገንዘብ እርዳታ የለገሱ ሲሆን ኃይሌ ገብረስላሴ ያበረከተው 15,000 ብር ከፍተኛውን ደረጃ ይዟል። እኔም በራሴ በግሌ በዚህ ጉዳይ የሚፈለገኝን ሁሉ እንትን ለመወጣት ዝግጁ ነኝ። ጠቅላላ ስነ ስርዓቱ እንዳበቃ በውድድሩ ላሸነፉ የባለስልጣናትና ሁለተኛ ለወጣው የባለ ሀብቶች ቡድን የዋንጫና የሜዳሊያ ሽልማት ሲሰጥ ለኤልያስ እንዳለና ለተስፋጎ ማህበር ፕሬዝዳንት የዋንጫ ሽልማት በክብር እንግዳው ተበርክቷል።